በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ሌላ አትደንግጡ ወጥቷል። ሌላ አትደንግጡ ተለቋል። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም እንጂ ላል ኢየሱስ አለቀ አለቀ። አሁን ግቡን እየመታ ነው። አሁን ግቡን እየመታ ነው። ይሄንን ቤተክርስቲያኒቱ አሁን ይሄን ልጅ ታወግዘዋለች ወይ ደብድቡታል? በቤተክርስቲያኒቱ መጽሐፍት ሁሉ ሁለቱም ቃል አለ። በክርስቶስ መቅረብ ትችላለህ፣ በማርያም መቅረብ ትችላለህ። ማርያም ቢል መርህ ለመንግስተ ሰማያት እያሉ ያሉት መንግስተ ሰማያት ደርሳ መርታ የምታደርሰ ነው ብለው እያሉ የሚሉት አለ። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም በማርያም ምን ማለት አትችልም፣ መቅረብ አትችልም፣ መቅረብ አትችልም። መፍረጥ ትችላለህ። ጭንቅላት ሀናት ሊፈነዳ አንጎል ሊፈሱሉ ይችላል። በቃ እውነቱ ይሄ ነው። ዘመን መጣ ማለት ነው። ቀስ እያለ መድኃኔ ዓለም ስራውን ይሰራል። ቀስ እያለ ዲናይ አያደርጉትም። ማንም በማርያም በኩል ወደ አብ ደርሶ አያውቅም፣ ሊደርስ አይችልም። ስለዚህ ኦርቶዶክስ ተረቷ ይታጠፍባታል ማለት ነው። እንኳን ይህን ዘመን መጣ አለቀ። ይህ ዘመን መጣ። ይሄን ነገርማ በደንብ ክፈተው ኤርሚዬ። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዛ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱም በድህነት ስራውም ጭምር
ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው። ሃሌሉያ። አይ ወደ ስላሴ የምንቀርበው ካላችሁ ችግር የለውም። ወደ ስላሴ አሁን ቀርበናል። ወደ ስላሴ የሚቀርበው ግን በማን ስራ ከተባለ በወልድ ስራ። አክቹዋሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እንደዛ ለን እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልን እና ስለ ሁላችን ደግሞ ዋጋን ስለከፈለ በጥቅስ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ እነርሱ ወደ አብ መቅረብን ያገኛል። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህን በቃት ክዱ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ መድረስ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስኪ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላቴ ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካቀረብክ በእመቤታችን አትቀርብም። ቴንኪው መንፈስ ቅዱስ። እልልታ ያለው ሁሉ እልል ቢል እዚህ ድምፅ ምክንያት በእውነት ኢየሱስ ጌታ ነው። ትናንትና ኤርሚያ አንድ ነገር ተናግሬ ነበረ። ምንድን ነው ያልኩት? አንዱ መቶ ወድቋል፣ ሁለተኛው ቀርቶ ወድቋል፣ ሶስተኛው አሁን እዛው ውስጥ ነው የሚወድቀው ብያለሁ። ይኸው መልካችን፣ ይኸው የድካምክ የእርግማኑ ሁሉ ፍሬ ይኸው በአንደበታቸው። ተባረክ። ቀጥል። ያ እንግዲህ ይህን የሚናገረው የጴንጤው ሀሳብ ያፈለቀው አይደለም። የመጽሐፍ ቅዱሱ እውነት ነው የሚናገረው። አሁን እመኑ፣ በዚህ ልጅ ላይ ዘመቻ ይዘምቱበታል። እንዲህ አይነት ማብራት ስትጀምር ቤተክርስቲያኒቱ ነዲድ እንጨት ስታገኝ አውጥታ ምጥለው፣ የሚነድን እንጨት ስታገኝ አውጥታ ትጥለዋለች። የሚጫጫ ሰው ጭስ በጭሱ ብቻ የሆነው ነው ዘምታ አስቀምጠው። እመኑኝ አልኳችሁ። አሁን በዚህ ቃል ጦርነት ይከፈትበታል። የወንጌል ጠባዩ ስለሆነ ማለት ነው። ኦርቶዶክስስ በሁሉም ነው፣ በማርያምም በሌሎችም ሁሉ መቅረብ ትችላላችሁ ነው ብሎ የሚሉት። የመዳን ስልቱን በዛልን ብለው የሚሉ አራት አይና የሚባሉት ሊቀ ሊቃውንት አባ ገብረ ኪዳን ሁሉ ሲናገሩ ነበር፣ ሌሎችም ሁሉ ጭምር። አዎ ይህንን አሁን የተናገረውን ትናንትና ዛሬ ነው ይህንን ያገኘሁትን ቪዲዮ። ይህን የተናገረውን በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ተናግሮታል አይደል? እስኪ ታላቁ ነብይ ምን ነበር ያለው? ታላቁ ነብይ ምን ነበር ያለው? ኤርምያስ ምዕራፍ 30 ቁጥር 20 ቁጥር 20 ጀምሮ ከቁጥር 19 ጀምሮ ከእነሱ ዘንድ ምስጋናን የዘፋኞች ድምፅ ይላል። ያው ከምርኮ ምድር ሲመልሳቸው ማለት ነው። እኔም አበዛቸዋለሁ አያንሱም፣ እኔም አከብራቸዋለሁ ታናሽም አይሆኑም። ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበራቸው በፊቴ ጸንቶ ይኖራል። የሚያስጨንቃቸውን ሁሉ እቀጣለሁ ይላል። ያው ከባቢሎን ምርኮ ሲመለሱ ማለት ነው። ይህን ቃል ግን ይዩት ወንድሞቼ እናቶቼ። አለቃቸው ከእነርሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። እኔም አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው? ይላል እግዚአብሔር ብሎ ታላቁ ነቢይ ይናገራል። ይህን ቃል በበሉ ድጋሚ። አለቃቸው ከነሱ ውስጥ ይሆናል። ስለ መሲሁ ነው ቀጥታ የሚናገረው። ይሄ ቀጥታ ለኢየሱስ የተነገረ ነው። ለመሲያው የተነገረ ቃል። አለቃቸው ከነርሱ ውስጥ ይሆናል፣ ገዢያቸውም ንጉሳቸው ማለት ነው ከመካከላቸው ይወጣል። ያው በስጋ ከነሱ ከአብርሃም ዘር በስጋ ከድንግሊቱ እንደሚወለድ የተነገረ ትንቢት ቃል ስላለ እኔም አቀርበዋለሁ ይላል። ማን? መሲሁ የሚመጣበትን ዘመን እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ይላል አለቃቸውና ገዣቸውን ከመካከላቸው አውጥቼ እኔ ባላቀርበው፣ ይህ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ማን ይደፍራል? ጥያቄ ምልክት አለ። ማን ይደፍራል? ማንም። ማንም ማለት ማንም አይደፍርም። ሱራፌል እና ኪሩቤል እንኳን እኮ ሊያዩት አይችሉም። የስላሴን መንበር የእግዚአብሔርን የክብሩን ብርሃን ሊያዩት አይችሉም። ሚካኤል፣ ገብርኤል በል ሊያዩት አይችሉም።
እርሱም ማንም ሊቀርብ በማይችል ብርሃን ውስጥ ለዘላለም ይኖራል። በዘላለም ተራሮች ላይ ሆኖ በድንቅ ያበራል። ይህ ጌታ አምላክ ሰው ሆኖ ስግው ቃል ሆኖ ከድንግል ተወለደ። አቀረበው ማለት ነው። ጌታ በራሱም ፍቃድ በአባቱም ፍቃድ ከሰማያት ወረደ። ደግሞ መናፍቅ ብለው ሲሉ እኮ ነው ሲያዙ ጭብጥ የማይሞሉ ጴንጤን መናፍቅ ብለው ይላሉ እንዴ? በአባቱም ፍቃድ በራሱም ፍቃድ ከሰማያት ወረደ። በመለኮቱ ከአብና ከመንፈስ ቅዱስ ጋር የማይተናነስ የማይበላለጥ የማይቀዳደመው ጌታ ከሦስቱ አካል ሁለተኛው አካል ወልድ ጌታችን ኢየሱስ ክርስቶስ መጣ፣ ከድንግሊቱ ተወለደ፣ ቀረበ። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ማንም አይቀርብም። በሰው በኩልም ልንቀርብ አንችልም። በመላእክት በኩልም ልትቀርብ አትችልም። ራሱ መላእክትም እንኳን ራሱ ፊቱን ማየት አይችሉም። የፊቱን ብርሃን ሊያዩት አይችሉም። የብርሃኑን ጉልበት ሊያዩት አይችሉም። ኦኬ፣ መጣና ቀረበ። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ገዢውን ወይ መሺሃውን አለቃቸውን ጌታችን ኢየሱስ ክርስቶስን እሱን አቀረበውና እሱ ለእኛ በደልና ኃጢአት መስዋዕት ሆኖ ቀረበ። አቤት እንዴት ድንቅ ነው እኮ ጌታዬ! ኧረ የዘመኔ ቁጥር ይለቅ፣ ምላሴ ከትናጋይ ጋር ይጣበቅ። ይህንን እውነት እያወራው የማንንም ሙታን ሞተው የቀሩ ከመቃብር በታች የበሰበሱ እንትና ታድናለች እንትና ያድናል ብዬ ያልኩበት ዘመን አለፈ። እኔ የሥላሴ ባሪያ፣ ከዚህ በኋላ ንቅንቅ የለም። እኛን እኔ የሥላሴ ባሪያዎች። ለወደ እኔ ለመቅረብ የሚደፍር ማን ነው ይላል። ማንም። ቅድማኬ እንዳለው ማለት ማንም፣ ያው በኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ ባለው ቃል ማንም። መሲሁ ግን በመምጣቱ ወደ ማን አቀረበን? አባቱ እግዚአብሔር አብን ተረከልን። አባቴ እንዲህ ነው፣ አባቴ ልኮኝ መጥቻለሁ፣ የአባቴ ፍቃድ ላደርግ ነው፣ ከአባቴ የሰማሁትን ነው የምናገረው ማለት በመለኮትነቱ ከራሱ የሚናገረው ነገር ስለሌለው አንዳች የሌለው ነገር ሆኖ አይደለም። ከአብ ጋር እኩል ነው፣ ባለመበላለጥ ባለመቀዳደም። ቅድመ ዓለም የነበረ ያለ ለዘላለምም የሚኖር ነው። ለአባቱ ፍቃድ ግን ሰሚ ስላደረገ ከአብ የሰማውን መጥቶ ነገረን። ነቢይም እንደመሆኑ መጠን ማለት ነው። ኦርቶዶክስ እኮ በመጽሐፎቿ ላይ እኮ ጽፋ ካህናቶቿ እኮ ኢየሱስ እኮ ነቢይ አይደለም ብለው የሚሉ ከሃዲያን እኮ ናቸው። እነዘበነ ቁጭ አሉት። ነቢይ አይደለም የነቢያት አምላክ ነው ይላል። ግን ሰላም ለክሳድከ ግብረ መንፈስ ቅዱስ ኬንያ ብሎ የሚለውን ይሰብካል፣ ሶሪ ይደግማል። ጠዋት ኢየሱስ ክርስቶስ ነቢዩ ሐዋርያ ብሎ የሚለውን ይላል። ቄስ ነው ይደግመዋል፣ ግን አያውቀው። ቤተክርስቲያኒቱ ግን ነቢይ ነው ብላ ጽፋለች። እንደ ነቢይነቱ ነቢይ ማለት ናባይ የዕብራይስጡ ቃል ከእግዚአብሔር የተላከውን የሚናገር ማለት ነው። ከአባቱ የሰማውን ሲናገር ኢየሱስ ከራሱ የሚናገረው ነገር ስለሌለ አይደለም። በመለኮቱ ከአብ እኩል ነውና ከመንፈስ ቅዱስም አያንስም አይበልጥም አይቀድምምና። መናፍቅ ይላሉ እንዴ? ጠግ ነው ማሲዘው አልኮ ይሄን ደብተራ ሁሉ ስርዓት ነው መያዝ ያለባቸው። እኔም አቀርበዋለሁ። ማንም እሱ ካልቀረበ ማንም ወደ እኔ ሊቀርብ የሚደፍር የለም ይላል። ኦኬ፣ ታዲያ እኛት እንዴት ወደ አብ ቀረብን? ቅድም ባለው መንገድ አኬ እሱ ቀረበና እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አይገባም እንዴ? ኤርምያስ ትንቢት የተናገረውን እኮ ነው። በኤርምያስ ላይ የተናገረው በእኔ በቀር ወደ አብ የሚመጣ የለም አለ። እሺ፣ በእርሱ እንዴት ወደ አብ ቀረብን? እርሱም በማመን በጌታችን በኢየሱስ ክርስቶስ። እሺ፣ ታላቁ ሐዋርያ ምን ይላል? ኤፌሶን መልእክት መጽሐፍ ምዕራፍ 2 እንዴት በኩል ቀረብን? የቀረብንበት መንገድ ይሄ ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህም ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከለኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር እንደነበርን እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። የኃላፊ ጊዜ ነው ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡትም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን።
በክርስቶስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። እንዴት ሆኖ ጳውሎስ እንዴት ሆኖ ኤርሚያስ እሱ ካልመጣ አደርሱም ብሎናል። አለቃውና ገዢውን አመጣዋለሁ እሱ ባይሆን ወደ እኔ ሊቀብር የሚደፍር እንዴት ሆነ ነው እኛ አሁን በአብ ቀኝ የምንቀመጠው? በሰማያዊ ስፍራ ከእርሱ ጋር አስቀመጠን ተብሎ ሲባል እንዴት ሆኖ በምን መንገድ? ጳውሎስን እንጠይቀዋለን። እሱም መልስ አለው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ነው ከእናንተ አይደለም። የእግዚአብሔር ስጦታ ነው፣ በጸጋው ነው የሚያድናችሁ። ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበትን ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ካለ በኋላ ቀጥሎ የሚለውን ስሙት። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙት በተባሉት የስጋ እጅ የተገረዙ የተባሉት እነማን ናቸው? አይሁዳውያኑ። በስጋ እጅ በተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይለናል። በስጋ እጅ የተገረዙ አሕዛብ ነበሩ። በስጋ እጅ የተገረዙ አይሁዳውያን ነበሩ፣ በአብርሃም በኩል የተቀበሉት ኮቨናንት እና በስጋ እጅ ደግሞ ያልተገረዘው ደግሞ ኔሽን አለ፣ ሌላው ትውልድ ማለት ከእስራኤል ቤት ውጭ ያለ። ይህንን አስቡ። በዚያን ዘመን ይላል ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። በዚያን ዘመን ከእስራኤል መንግስት ርቃችሁ ይላል። የእስራኤል መንግስት የትኛው መንግስት ነው? የፖለቲካው መንግስት ነው የሚነግረን። እነ ሳኦል የመሩትን የናባጥ ልጅ ኢዮርብዓም የመራውን የሰሜኑም የደቡቡም ክፍል የተባሉት ይሄ የእስራኤል መንግስት የእግዚአብሔር መንግስት ነው። በተለይ ነቢያት ሲናገሩ ሐዋርያትም ሲናገሩ ይሄን መንግስት የሚናገሩት ቀጥታ ከመሲያው ጋር አገናኝተው ነው የሚናገሩት። ኬታምተ ነው ኤርምያስ የምታወራው። የእግዚአብሔር መንግስት መሆኑን ንጉሱ ኢዮርብዓምን በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። 3 ዓመት በኢየሩሳሌም ነገሰ። የእናቱም ስም ሚልኪያ ነበር። የገባአ ሰው የኡርኤል ልጅ ነበረች። በአብያና በኢዮርብዓም መካከል ሰልፍ ነበር። አብያ በደቡብ ኢዮርብዓም በሰሜኑ ክፍል ሰልፍ ነበር። አብያም የተመረጡ 400,000 ኃያላን ሰልፈኞች ይዞ ለሰልፍ ወጣ። ኢዮርብዓም የተመረጡትን 500,000 ጽኑዓን ኃያላን ይዞ ለሰልፍ ተሰለፈ። አብያም በተራራማው በኤፍሬም አገር ባለው በጽራይም ተራራ ላይ ቆሞ እንዲህ አለ፣ ኢዮርብዓምና እስራኤሎች ስሙኝ። የእስራኤል አምላክ ጋይስ ልብ በሉ፣ የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በሆኑ አታውቁምን? ለካ መንግስትን ሰጥቷል እግዚአብሔር ለእስራኤል። አዎ፣ የማን መንግስት? የራሱን መንግስት ለዳዊትና ለልጆቹ። እና ከዛ ቁጥር 8 ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁ? የናባጥ ልጅ ኢዮርብዓም ታስባላችሁ? ለዛ ነው ልትዋጉ የመጣችሁ። 800,000 ሰራዊት ሰብስበህ ልትወጋኝ መጣ? ይሄ እኮ በዳዊት ልጆች እጅ የሚሆነው እኮ መንግስት የእግዚአብሔር መንግስት እኮ ነው። የዳዊትን ቤት መታችሁ ልትገለብጡት የምትፈልጉት መንግስት እኮ የማትገለብጡት ጽኑ መንግስት ነው። እግዚአብሔር በጨው ቃል ኪዳን አድርጎ ነው መንግስትን ለዳዊትና ለልጆቹ የሰጠው። ቀጥታ ከመሲሁ ጋር የተገናኘ ነው ብራዘር። ይህንን መንግስት ነው። በዚህ መንግስት ላይ የአባቱ የዳዊት መንግስት ስለሆነ ቅዱስ ገብርኤል ለድንግል ሲነግራት ለማርያም ልጅን ትወልጃለሽ ብሎ ባለበት ክፍል ማለት ነው። ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ጌታ አምላክም አላት መልአኩ የአባቱን የዳዊትን ዙፋን ይሰጠዋል። የቱን ዙፋን? ይሄ መንግስት ማለት ነው። የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። የቱን ነው የምታወራን? ሁለተኛ ዜና መጽሐፍ ምዕራፍ 13 ላይ ያወራችሁና በትንቢተ ኤርምያስ ምዕራፍ 30 ቁጥር 20 ላይ ቅድም ያወራሁት፣ በኤፌሶን መልክ መጽሐፍ ምዕራፍ 2 ቁጥር 11 ላይ ቅድም የጀመርኩት እመለሳለሁ። ይሄ መንግስትን እግዚአብሔር ለዳዊትና ለልጆቹ ነው በጨው ቃል ኪዳን ለዘላለም የሰጠው። ይህን መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀበለችው በምትተርከው ትርክት ውስጥ
በሰለሞን ዘመነ መንግስቱ ኢትዮጵያ ውስጥ መጣ ብለው የኢትዮጵያ አጼዎች ሲቀልዱ ኖረዋል ለዘመናት። ሞዓ አንበሳ ዘእም ነገደ ይሁዳ እያሉ ማለት ነው። ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ እያሉ በዚህ ተጠራርተዋል። አፄ ዮሐንስም እና አፄ ቴዎድሮስ እና አፄ ሚኒሊክ እና አፄ ኃይለ ሥላሴ ሁሉ ማለት ነው። ዘራቸውን ስናጠራቸው ግማሹ ኦሮሞና አማራ ነው፣ ግማሹ ጉራጌና አማራ ነው፣ ግማሹ አማራ ነው፣ እንደዚህ ነው፣ ግማሹ ትግሬ ነው። ቤት በኩል ተዛመዳችሁ እስኪሄዱና ዘር ሐረጋችሁን አምጡና ከዳዊት ስርወ መንግስት እንደተቀዳችሁ አምጡ ብለን ብንል የለም። እቺን ቤተክርስቲያን ልታፈርሷት አገር በጥበጣ ነው፣ አገር አቅንታ ቀለም በጥበጣ ብራና ዳምጣ ምናምን ነገር ብሎ ይላል። ዳሪያስ የተጠየቀው በታሪክ ነው። እናና ተናገር። የዳዊት ስርወ መንግስት እንዴት እናንተ እጅ ላይ ኢትዮጵያውያን አጼዎች ላይ ገባ? በፍጹም አልገባም። የዳዊት መንግስት ማለት ማንም መቀለጃ ሰለሞን ዲቃላ ለወለደው ልጁ ሰጠው ብለህ ስትል ሳቄን አታምጣው። ብራዘርዬ ሳቄን ነው አታምጣው። በፍጹም የዳዊት መንግስት ኢትዮጵያ አልመጣም፣ ሊመጣም አይችልም። በዳዊት መንግስት ላይ ማንም ሊቀመጥ አይችልም። ያውም በሰለሞን ዘመነ መንግስት በሰለሞን ዘመነ መንግስት የዳዊት መንግስት ወደ ኢትዮጵያ ከመጣ ሮብዓም በማን ዙፋን ላይ ነው የተቀመጠው? አብያስ፣ አሳስ፣ ኢዮሳፍጥስ እና ልንገርህ ላስቆጥርህ አባቶቼን እና ነቢያትንና በዛ ዘመን የነበሩ ነገስታትን የይሁዳ ነገስታትን እና እስከ መሲሁ እስከ ኢየሱስ ክርስቶስ ድረስ ያሉትን እናውራ። በታሪክ በመረጃ ያምጡ ይናገሩ። የለም ታቦት ብቻ አይደለም ይዘን መጣን። መንግስቱ ስርወ መንግስቱ መጥቶ የዛጉዌ ዳይናስቲ ብለው የሚሉት በዚህ በወሎ በላሊበላ አካባቢ ላይ ነበረ ማለት ነው። ንጉስ ዘእልመክኑን የሚባል ነበር። አቡነ ተክለ ሃይማኖት የሚባለው የሸዋው እግሩ ተቆረጠ የተባለው ሰውዬ እሱ ቀጥተኛ ፖለቲካ ውስጥ የተሳተፈ ሰው መሆኑን እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም ሁሉ ጭምር በጻፉት መጽሐፍት ውስጥ ቁጭ ብሏል። ገድሉ ይናገራል። መንግስትን ከዛጉዌ ላይ ነጥቀው ወደ ይኩኖ አምላክ ወደ ሸዋ ለማስመለስ ፖለቲካውን የሰራው በደንብ የቀመረው አቡነ ተክለ ሃይማኖት የሚባለው ደብረ ሊባኖስ ላይ ቤተክርስቲያን አንጸውለት ያደረጉት ሰውዬ ነው። የዶሮ ጭንቅላት በልቶ እንዲነግስ የተናገሩት ታሪክ ተጽፏል። እሱን የፈለገው የዶሮ ማረም የከርከሮ የሚብሉን አይመለከተኝም። ግን የሰለሞን የዳዊት መንግስት ኢትዮጵያ ውስጥ መታለች ብላችሁ ስትሉ አርፈ ተቀመጥ እላለሁ። ካልሆነ በእውቀት አስቀምጣለሁ። ኤርሚያስ መጋቤ ብሉይ ምናምን ነገር መጋቤ አዲስ ተብሎ ስም ዜ አንጀርም ግን ይግቡ ብሉይ ኪዳንን አጥንተናል ብለው ያሉ ማለት ነው። ጉባኤ ዘርግተው የሚያስተምሩ ይግቡና ያወራሉ። ከኔ ጋር ነው የሚያወሩት። የእግዚአብሔር መንግስት ልትቋቋሙ ታስባላችሁ አላቸው። ይሄ የእግዚአብሔር መንግስት ለዳዊትና ለልጆቹ ነው በጨው ቃል ኪዳን የሰጠው ጌታ። ልብ በሉ፣ የጨው ቃል ኪዳን ለጊዜው አይደለም የሰጠው፣ ለዘላለም ነው የሰጠው። ለዚህ ነው መልአኩ ቅዱስ ገብርኤል መጥቶ ለድንግሊቱ ሲነግራት ከአንቺ የሚወለደው ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን ጌታችን ያው እንደምታውቁት ሁለት አባት አለው። የባህሪ አባቱ ቅዱስ እግዚአብሔር አብ በመለኮቱ ማለት ነው። በስጋ ደግሞ የዳዊት ልጅ ነው። ከዳዊት ዘር በመወለዱ አባት ተብሏል። የዳዊት ልጅ እንዲሆን ደግሞ የድንግሊቱ የማህፀኗ ፍሬ ነው። በስጋና በደም ልደት ከሷ ተወልዷል። ይህንን የማያምን ጴንጤ ካለ ጠጋ ሲዘን እንነግረዋለን። አዎ የድንግሊቱ የማህፀኗ ፍሬ ነው። ምንም ማንም ዲናይ ሊያደርግ አይችልም። የዳዊት ልጅ ስለሆነ ቅዱስ ገብርኤል የተናገረው ትዝ ይላችኋል አይደል? ሉቃስ ላይ እንዴት ደስ ይላል፣ እንዴት ደስ ይላል፣ እንዴት ደስ ይላል። ዝም ብሎ በፉከራ በቀረቱ አይደለም። እፊታችን አይቆሙም። እነሱ ተረት ይዘው እኛ እውነት ይዘን እፊቴ አትቆምም። ቅዱስ የእግዚአብሔር ልጅ ምስክር ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ኖ ትጸንሻለሽ፣ ሰይ ትጸንሻለሽ። አስገድዶ ከሚደፍር ወንድ አይደለም የምትጸንሰው፣ ከዮሴፍም አይደለም የምትጸንሰው። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ድንግሊቱ ማኅፀን ውስጥ አምላክ ሰው ሆኖ በስጋ እንደሚወለድ ማለት ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል። ትንሽ ድምፅ ላሰማልህ። እሱም ታብታብ ይደረግ። ቀጥል ኤርሚ። እሺ ጨርስ ማስታወቂያ ኖ አይ በቃ እንዲሁ ድምፅ ለማሰማት ነው። ድምፁ በታብታብ ይሁን ማለት። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። የልዑል ማለት የእግዚአብሔር ልጅ ማለት ነው። የልዑል ልጅም ይባላል። ይኸው አንደኛው አባቱ የባህሪ አባቱ ማለት ነው፣ የእግዚአብሔር ልጅ ማለት ነው። ከዛስ ሁለተኛው አባት ጌታ አምላክም የባህሪ አባቱ የአባቱን የዳዊትን ዙፋን ይሰጠዋል።
በስጋው ከዳዊት ስለተወለደ ዳዊት አባቱ ነው። በመለኮቱ ደግሞ የአብ ልጅ ነው። የባህሪ ልጅ ማለት እንደሱ ያለት ልጅ የለው እግዚአብሔር። እኛ በጸጋ ሄዳንን ኃጢአተኞች የነበርን በጸጋ ሄዳንን የእግዚአብሔር ልጆች ነን። እንደ ኢየሱስ ያለ ልጅ ግን እግዚአብሔር ማንም የለው። አንድ ነው፣ ብቸኛ ነው፣ ተቀዳሚ ተከታይ የለው። ይህንን አምኛ አንተ ማንም መጥተው መናፍቅ ብሎ ሲል ያው ጫጫታ ይፈጥራል እንጂ ሜዳው ላይማ በተገናኘን ትምህርተ ስጋዌ። ለዚህ ነው ያ ሲፎክር የነበረ ለፈለገሚው ለመዝሙረ ዳዊት ለመዝሙረ ያሬድ አቅርቤላቸው ያ የጎፈረ ፀጉሩን እያሻሸው ሁሉ ቀን ሲሳደብ የሚውል ማለት ነው። የጴንጤ ኢየሱስ የተለየ ነው ብለው ይላሉ። ያው ህዝቡን በሐሰት በመናገር ለማያስፈልገው ካልሆነ በስተቀር መዝሙረ ያሬድ እኔ ፊት ቀርቦ እሱ እኛ የምናምነው ኢየሱስ ሌላ ኢየሱስ መሆኑን ሰው ቤት ተገናኝተን ባወራን 2 ጊዜ ዲቤት ጥሪ አቅርቤለት አልቀበልም ማለት፣ ሜሎስም አቅርቦለት አልቀበልም ማለት። ያው ይዋሽ መዋሸት ልማዱ ነው እና የአባቱን የዳዊትን ዙፋን ሲሰጠው በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም በቃ ማለት ነው። እዚህ መንግስት ላይ ማለት እዚህ ዙፋን ላይ ጌታችን ኢየሱስ ክርስቶስ ነክሶ ገና አልተቀመጠም። ለሚጠይቀኝ ሁሉ መልሳለ ነገረ ፍጻሜን ከነገረ እስራኤል ጋር ለሚያወራ ሰው ካለ ዲቤት ጥሪ ራሱ ልቀበል ፈቃደኛ ነኝ። እዚህ ዙፋን ላይ ጌታችን ገና ተቀምጦ አልነገሰም። ተመልሶ ይመጣ የለ? አዎ። በኢየሩሳሌም ይመጣ የለ? አዎ። የወጉቱን ሊያዩት የለ? አዎ። እና ያኔ የሚፈጸመው መቼ ነው የሚፈጸመው? እዚህ ጋር ሲሆን ነው። ይሄ ቃል እዚህ ጋር ሲደርስ ይፈጸማል ማለት ነው። በዳዊት ዙፋን ላይ አልተቀመጠም። እንደ ንጉስ አልተቀበሉትም። በአህያ ውርንጫ መጥቶላቸው ነበር። ንጉስሽ ትሁት ሆኖ በአህያ ውርንጫ ወደ አንቺ ይመጣል ብሎ ዘካርያስ እንደተናገረው ኢየሩሳሌም ደስ ይበልሽ የጽዮን ልጆች ዘምሪ ብሏታል። የዘመሩት ጥቂት እረኞች ናቸው። ማነው እረኞች ናቸው? በኋላም ደግሞ ህፃናት ናቸው የዘመሩት። ኦኬ ይሄ ቃል ገና ሲፈጸም ያኔ ነው ቅዱስ ገብርኤል መልአኩ የተናገራት የሚፈጸመው። ኤርሚያው እዚህ ጋር ማለት ነው። ኦኬ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር፣ እርሱም እንደ ንጉስ ይነግሳል። በቀድሞ መምጣት ከድንግሊቱ በተወለደ ጊዜ እንደ ንጉስ አልነገሳም። አላነገሱትም፣ አልተቀበሉትም። እነሆ ንጉሳችሁ ብሎ ጲላጦስ ቢጽፍ አውርደው እሱ ነው እንጂ ያለው እኛ ግን አላልንም ብለዋል። ኦኬ ስለዚህ የጻፍኩትን ጽፌ ያለው ዝም በሉ አላቸው። እንደ ንጉስ አልተቀበሉትም። ንጉስ ሆኖ ነው የመጣው። አዎ ግን እንደ ንጉስ አልተቀበሉትም። አሁን ግን እንደ ንጉስ ነው የሚነግሰው፣ ይከናወንለትማል ሲነግስ ማለት ነው። ከዛስ በምድርም ፍርድና ጽድቅን ያደርጋል። ሃሌሉያ! በምድርም ፍርድና ጽድቅን ያደርጋል፣ በዘመኑም ይሁዳ ይድናል። ንጉሱ በሚነግስበት ሰዓት ላይ ማለት ነው። እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። መሲሁ የሚጠራበት ስም ነው። ልብ በሉ። የሽዋሁ አዶን ጌታ ኢየሱስ በዚያን ዘመን የሚኖሩት አይሁዳውያን ሲጠሩት እግዚአብሔር ጽድቃችን ያለው ነው። እግዚአብሔር ጽድቃችን እያሉ ነው የሚጠሩት። ጌታ ኢየሱስ ብለን እንደምንጠራው፣ ኢማኑኤል ብለን እንደምንጠራው በዚያን ዘመን የሚኖሩ አይሁዳውያን እግዚአብሔር ጽድቄኑ ብለው ይጠሩታል። ማ ስለሆነ? መሲሁ እግዚአብሔር ስለሆነ ማለት ነው። መሲሁ ማ ስለሆነ? እግዚአብሔር ስለሆነ። እሺ ታዲያ እንዴት አቀረበን መጥቶ? የኤፌሶኑን ልናገርና ለወንድሞቼ ልስጥ። እንዴት አቀረበን መጥቶ? መቅረቢያው ራሱ ነው። አዎ እሺ። ከዛ ሞት አይደል? አዎ ሰዎች ወደ እግዚአብሔር የሚቀርቡት አኬ ተናገረው። ኦኬ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ ብትባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ ጭንቃል ይልኝ እንደምቦሳ ጥጃ የምታዘልለኝ። አሁን ግን እግዚአብሔር አቅርቦታል፣ መሲሁን አምጥቶታል። የራሱን ጽድቅ የራሱን ማዳን አቀርበዋለሁ አመጣዋለሁ ብሏል።
እሱስ ይሄስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብሏል? አዎ ማንም የለም። ተግባብተናል፣ ተማምነናል። አሁን ወደ አብ መቅረብ ፈለግን። በምን መንገድ እንቅረብ? ባቀረበው በመሲሁ ነው። እሱ ባቀረበልህ መንገድ እንጂ የምትቀርበው በመረቀልህ ጎዳና በሕያውና በአዲስ መንገድ እንጂ ወደ አብ የምትደርሰው በከፈተልህ በር በኢየሱስ ባቀረበልህ መንገድ በኢየሱስ ባቀረበልህ በግ በኢየሱስ መስዋዕትነት እንጂ የምትቀርበው በማንም ጥፍር በማንም ፀጉር አትቀርበው። እናንተ ግን አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ። ሃሌሉያ ሃሌሉያ። በክርስቶስ ኢየሱስ ሆናችሁ በማርያም ሆናችሁ አይልም። በሚካኤል ሆናችሁ አይልም። በስራ ሆናችሁ አይልም። በዘር በቋንቋ ሆናችሁ አይልም። በትምህርት ሆና አይልም። በክርስቶስ ኢየሱስ ሆናችሁ። እንዴት ድንቅ ነው እኮ ጌታዬ! በክርስቶስ ኢየሱስ ሆናችሁ፣ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ። በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በክርስቶስ ደም እሰይ የኔ ጌታ እሰይ እሰይ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በአሮጌ መንገዶች ሁሉ አይልም። በአዲስና በሕያው መንገድ። ሕያው ማለት ዘላለማዊ ማለት ነው። አዲስ ነው። አዲስ መንገድ ቅዱስ እግዚአብሔር አብ መርቆ ሪቫኑን የቆረጠው መንገድ ማለት ነው። የሰው ልጅ ወደ አብ መድረስ ቢፈልግ ይህን መንገድ ካልተከተለ ገደል የሚገባው። በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተራጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። በተረዳንበት ምን እምነት በቅን ልብ እንቅረብ። ወዴት? ወደ ጸጋው ዙፋን። በቅን ልብ እንቅረብ። ወዴት? ወደ እግዚአብሔር አብ። በስብከት ሞኝነት እንድንድን ልጁን ቀራንዮ መስቀል ላይ መስዋዕት አድርጎ ስጋው እስኪበጣጠስ ድረስ እንዲሞት ያደረገው አባ እያለ እየጠራው አባ እንዴት አስቻለው ብለህ እኮ ትላለህ አንተ። ልጆቼ አይደለም በእነዚህ በሞት ጣር ውስጥ ሆነው አይደለም እንደዚሁ እንኳን ሲጠሩኝ ውስጤ እንዴት እንደሚሰፈሰፍ 3 ልጆች አሉኝ። አንድ ልጁ ላይ አባ ዝም አለው። እኔ እንድድን ዝም አለው። አንተ እንድትድን ዝም አለው። የኔ ጌታ ኢየሱስ ክርስቶስ እኛ እንድንድን ዝም አለው። አባቱ ዝም አለው። እኔ እንድድን አንተ እንድትድን መርማሪዎች ናቸው የተባሉ ሊቀ ካህናትና የሸንጎ አለቆች ነገስታት ሁሉ ጭምር ሲመረምሩት ዝም አለው። ሄሮድስን ልፈታህም ላስርም ምናምን ነገር ብሎ ሲለው እሱ ጋር ብቻ አትችልም አለው። ከላይ ካልተስተቀር አትችልም አለው። ሌላውን ግን ሲለፈልፍ አንተ አልክ። ሌላኛው እስከ ዝም፣ በሸላቾቹ ፊት ዝም። የኔ አንገት ያቀርቅር ብዬ አልልም። ጌታዬ አላቀረቀረም፣ ግን ዝም ዝም። በቃ ኤርሚያስ እንዲተርፍ መንገዱ ያነበረ፣ አንተ አንቺ እንድተርፊ እኔ አንተ እንድንተርፍ መንገዱ ያነበረ፣ ከአንደበቱ ጽድቅና እውነት የሚወጣ በአንደበቱም በሰውነቱም ስተትና ኃጢአትን ያልሰራ ኢሳያስ ሲናገር መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው። ግፍንም አላደረገም ተንኮልም በአፉ አልተገኘበትም የተባለ ጌታ ዝም አለ። ውዴ ኢየሱስ ይባረክ። ዝም
በሸላቾቹ በገዳዮቹ ፊት ዝም። እኔ በሆን ስንቱን በለፈለፍኩ ነበር። ዝም። ጌታ ኢየሱስ ይባረክ። የዛሬ 2000 ዓመት ነው፣ ለእኔ ግን ዛሬም በውስጤ ነው። ለወንጌል አማኞች ዛሬም በውስጣችን የሚፍለቀለቅ የሚነድ እሳት ነው። ለዘላለም ላይወጣ በደም ስራችን የገባ በአጥንታችን መቅኔ ውስጥ የገባ የእግዚአብሔር ፍቅር በክርስቶስ ኢየሱስ ተገልጦልናል። ዝም። እንደዛ ሲሰድቡት፣ እንደዛ ሲመቱት፣ እንደዛ ሲያንገላቱት፣ እንደዛ ሲተፉበት፣ እንደዛ ምራቃቸውን ሲተፉበት፣ ባላደረገው አድርገሃል፣ ባልተናገረው ተናግረሃል፣ ባላጠፋው አጥፍተሃል፣ ለመስቀል ሞት ይገባዋል እያሉ በግራ በቀኝ ሲጮሁበት የከተማው የአገሩ ሕዝብ ሁሉ ስቀለው እያሉ ስለሱ የሚናገሩ ጥቂት ደጋግ ሰዎች እንኳን ቢኖሩ የእነሱ ድምፅ እንዳይሰማ በክፎች ድምፅ ተውጦ ውዴ ስለኔ ሲል ቀረዛ ዛ አደባባይ ላይ ግራ ቀኙን ያያል። አይኑ ግን ተመቷል። አይኑ ደም ያፈሳል። ጥርሶቹ ደም ያፈሳሉ። ደብድበውታል፣ ቀጥቅጠውታል። የሚበላ አልሰጡትም፣ አስርበውታል። ሌሊቱን ሁሉ ሲጮቱበት ነው ያደሩት። የኔ አባት የሚባረክ ይህን የሆነው እግዚአብሔር ልጅ ይህን የሆነው ጌታችን ይህንን የሆነው የሚጮሁለት የሚመሰክሩለት ጥቂት ሰዎች አይኔን አበራ፣ ሙታን አስነስቷል፣ ሽባይን ተርትሯል ብለው ሊሉ የሚችሉ ጥቂቶች ነበሩ። በአገልግሎት ዘመኑ ያገለገላቸው በሱ ተአምራት የዳኑ አይኑ ጠፍቶ የነበረ የተፈወሰው ሰውዬ አብሮ በርቀት ሆኖ ይሆን በቤቱ ቀርቶ ይሆን ምን እያለ ጮሆ ይሆን? ምናልባት እዛ ውስጥ የመቶ አለቃው ኢያኢሮስ ምን አለ? እዛ ጋር ልጁን ያስነሳለት ይሰማል። የነሱ ድምፅ ቢጮህ ከገሊላና ከኢየሩሳሌም ይከተሉ መግደላዊት ማርያም ምን ብላ ጮኸ ይሆን? አረ ግዴላችሁም ወገኖቻችን፣ አረ ቆይ ግዴላችሁም፣ አረ ምንም አላጠፋም እያሉ ምስክርነታቸውን ሰጥተው ይሆን? ቢሰጥም በብዙሃኑ ድምፅ ተውጠዋል። ጽድቅ አደባባይ ላይ ሊሰቀል፣ ውሸት ሊነግስ ግድ የለም እስከ 3 ቀን ድረስ ነው። ቢፈክሩም ቢጨፍሩም ማለት ነው። ዝም አለ። ዝም አለ። በግ ሆኖ ስለሆነ የመጣው ዝም አለ። ቢያውቁት ኖሮ እኮ አለ ቅዱስ ጳውሎስ፣ ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት ነበር አለ። ዝም አለ። ስም ይባረክ የኔ አባት። አገልጋዮች፣ ሌሎች አገልጋዮች ቀጥሉ። በቃ አስዬ ቴንኪው። ግን ጌታ ዝም አለ። ለእኔ፣ ለአንተ፣ ለአንቺ፣ ለዓለሙ በደልና ኃጢአት ሊሰዋ በጉ ዝም አለ። ዝም አለ። ጽድቅ በውሸት ፊት ዝም አለ። ጽድቅ በአመፀኞች ዙፋን ፊት ዝም አለ። እውነት ዝም እንዲል ተደረገ፣ ሐሰት ግን ጨፈረ። አጋንንት ጭፍሮቹን ይዞ ጨፈረ። ግድ የለም እንደዛም ሆኖ በዝምታውም ሆኖ ዙፋናቸውን የሚነድ ጌታ ነው። ግን ዝም አለ። ጌታ የኢየሱስ የሁል ጊዜ የእኛ ቤት የአንደበታችን ንግግር የአንደበታችን የምስራቻችን ነው። ላገኘናቸው፣ ለምንወዳቸው፣ ለማንወዳቸው፣ ለሚጠሉን ሁሉ ጭምር ለሰው ዘር በሙሉ የምንነግርህ የእኛ ቤት የዘላለም የምስራቻችን ነው። ቴንክ ዩ ሎርድ።